ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ ዕርገት ነው። የዘንድሮ የ2018 ዕርገት የሚውለው ግንቦት 13 ነው። አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ላይ እንዲህ ይላል፣ እያዩትም ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ክርስቶስ ተወለደ፣ ክርስቶስ አረገ የሚባለው ፍጹም ሰው ስለመሆኑን የሚነገርለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ አለ በዛ አለ ተብሎ የሚነገርለት አይደለም። በሁሉ የመላ ነው። እንግዲህ በሁሉ የመላ አምላክ እዚህ ነው እዛ ነው ተብሎ የሚነገርለት አይደለም። በዚህ በቅዳሴ ዮሐንስ አፈወርቅ ላይ እንዲህ የሚል ቃል አለ። ከአባቱ ሳይወጣ መጣ፣ ከአናኗሩ ሳይለይ በሥጋ ማርያም አደረ ተብሎ ይነገርለታል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ጊዜ ደግሞ ሐዋርያት ያዩት ነበረ። ሲያርግ ሥጋውን ጥሎ አይደለም ያረገው፣ ፍጹም ሰውነቱን ሳይለቅ ፍጹም አምላክነቱ ሳይለቅ ነው ያረገው። ምክንያቱም እየረቀቀባቸው ሳይሆን እየራቃቸው ነው ያረገው። ምክንያቱም እያዩት ደመና ተቀበለችው ነው። እንግዲህ ደመና ስትቀበለው እነሱም ቆመው ነበር፣ መላእክትም መጡ፣ እንዲሁ ሲወጣ እንዳያችሁት ሲመጣም ታዩታላችሁ ተብለው ተነግረዋልና። ስለዚህ የክርስቶስ ዕርገት ልንረዳው የሚያስፈልግ እጅግ ጥልቅ ምስጢር ያለው ነው። እንዲህ በአጭር ሰዓት የሚገለጥ አይደለም። ነገር ግን ጥቂቱን ለመረዳት አክል ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት ግንቦት 13 ይውላል ማለት ነው። የዕለቱ ረድኤትና በረከት በእኛ ላይ ይደርብን። ወስብሐት ለእግዚአብሔር። ይቆየን።